መሸሸግ መሮጥ መሮጥ መሸሸግ መሮጥ መሸሸግ ስቶፕ አምስቱ ጀለሲ ሲዋጥ ሰላም ጋይሶች፣ ዛሬ ባበደ ቪዲዮ መጥተናል። ዛሬ የምንጫወተው አምቡላንስ ጌም ስለሆነ ላግ እንዳታረግብኝ ብዬ ነው። እንግዲህ ቻላርተን እኔ ቢላል ዳውድ ማለት ያወደ ስም ጠራው ሃሩን ማለት ቢላል ዳውድ ማንን ነው ሳይሰራ ማንን ነው የማይሰማም ልሻለሁ። የአምቡላንሱን ጌም ለመጫወት ተከስተናል ልሻል። እስኪ እንገባለን እና ይሄን ቪዲዮ ስንት ላይክ ታስገቡታላችሁ መሰላችሁ? ቢያንስ 100 ላይክ። እስኪ 100 ላይክ ያስገቡልኝ በአላህ እያልኳቸው ነው። 100 ላይክ 100 ላይክ ቢያንስ። እሺ የገባን ነው ጀለስ። አሁን ነገር ሳልነግራችሁ ቆይ እዚሁ ላይ ልንገራቸው ነገር ማንኛውም ትምህርት መማር ከፈለጋችሁ ስልክ ቁጥሩን እዚህ ዩቲዩብ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ወስዳችሁ ትምህርት እንትን ማለት ትችላላችሁ፣ መማር ትችላላችሁ። አሁን የፈጠነ ሰው ታሟል ማለት ሰው ተጋጭቶ ቅድም ላይ ስነዳ አውሮፕላን ተብሎበት ነበር። አውሮፕላን እየነዳ ተከስክሶ ፖል ላይ እንትን ብሎ ነበር። ከዛ ድርሻው አሁን እስኪ እንግዲህ ሰው መጥራት አላማው ከፍተኛ ነው ይባላል። የፈጠነ ጀለስ የዋጠችውን እናስተፋት እና የፈጠነ ለእናንተ አይሰማችሁም መሰል ፉላይ ችላችኋለሁ። ማዘር የረበሽ የሚባያች ነው እና ትንሽ ተቀንሶና አሁን የሚሰማችሁ ከሆነ ተናግረኛል። አተመነሽ ነው መኪና ገጭቶት ነው ወይስ ተነሽ ነው? እየጨፈርሽ ነው ወይስ አደጋ ደርሶብኝ ነው ያልሽ? 5 ጀለስ ሲዋጥ እያለዚ አይዘፈንብናል። መንገድ እየከፈቱልኝ አይደለም። ስግብግብ ናቸው እኮ ላግባባቸው ነው። ፍሪት ላይ ልኮልኛል መንገድ ሰፋ ያውልኛል። በትንሹ መልካም ያበሩታል። ደግሞ ይኸው እስከ መጋጨት ድረስ ራሱ ይደርሳሉ። ይህን አውርቼባቸው ከመጣሁባቸው ነው ስለሚፈሩ የሰው ሞት አያሳስባቸውም እነዚህ መሰለኝ። ይሄ እኮ ስልኬ እኮ ማለት ነው አንዳንድ ጊዜ ላግታ መጣብኛለች። ስለዚህ ስልኬ ላይ በቃ ድርቀት ነገር እያየሁ ነው። ትንሽ ለውጥ ራሱ የላትም። ሽሮፕ ባጠጣት መርፌ ሐኪም ቤት ወሰዳት ራሱ ስልኬ ነው። የስልኮች ሐኪም ቤት የስልክ ቤት ነው። የሞት ዕድሉ 0.0 የመትረፍ ዕድሉ 0.00 በቃ የሞት ዕድሉ 0 ስለ የሞት ዕድሉ ከፍተኛ ነው ያልኩ ለማለት ፈልጌ ነው። ይሄው ነው አስገባ በቃ ይፍጥን ሐኪም በቃ እንዝናና እስኪ አበደ ግን እስኪ ና እንትና ማስወረድ አለብን። እንዴት ካላችሁ አንችልም። በዚህ ከጀመርን እስከምንጠፋ ድረስ ራሱ እኛ ራሱ የምንተርፍ ራሱ አይመስለኝም።
አረ ጋይስ አረ 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 ተው አረ ተው አረ ተው አታሳፍረኝ። ላግ እኮ የላትም ስልኬ ላይ ጌሙ ላይ ግን እያስጨፈራታል መሰለኝ በቃ ላግ እያመጣችብኝ ነው። ስልኬ እየደረቀች ነው ስለ መሪውን አልዞር በቃ በራሱ ይዞ አውቶማቲክ ይዞርብኝ አንተ አምስት ጀለስ ሲልዋጥ እያለች ነገረኛ ገበሬ አለ እዚህ ላካ ነው የሆነ ችግር ነገር ለማናውቀው ሰው ደግሞ ዝም ብለን አናውራ ይባላል። ለማናውቀው ሰው እያወራ እንጂ አንለፍልፍ። እና ደግሞ በቀጣይ ቪዲዮ ደግሞ የሆረር ጌም እሰራላችኋለሁ። ያው እኔ ትንሽ ማዝናኛ ነው። ማዝናኛ በማለት ነዳጅ ማዳጋ ሄደን ነዳጅ እንቀዳለን ለማለት ፈልጌ አይተው ዝም ብለን በዚህ እንሄድ እንቀጥላለን። አውቃለሁ ቦታው እዚህ መሀል አካባቢ ነው። ለዚህ እኮ እንትን ማለት ጀለሴ ሲዋጥ እያለ እዚህ ቀጥ ያለው እንደ ቆይ አምስት ጀለሴ ሲዋጥ እያለ ሲያሰባኝ ጂፒኤስ ተደውሎልናል። ሰዎች ታሙ ሰው ታሟል እና እየተባለ ነው። እንሂድ ወይስ አይንሄድም? እዚህ ምን እንሰራለን? ካምፓኒ እሺ፣ አረንጓዴ ስቴብል እሺ፣ የቤት ነው የምንሄደው። አሁን ቀጥታ ስትረክ ነው የምንሄደው። 17 ኪሎ ሜትር ነው የምንቀረው። 17 ኪሎ ሜትር 17 ኪሎ ሜትር ይታያል። 17 ኪሎ ሜትር ነው የምጠብቀን። በዚህ ብያለሁ ስለሆነ አረ ጀለስ እንደጮት ሶሪ የመትረፍ ዕድሉ በጣም ከፍተኛ ነው የዚህ ሰውዬ። አሁን ምን እንደሚሆን ለራሱ ነው እንጂ አላውቅም። ምን ነገር ነው ባናውቅ እንኳን እኛ ነገር ነው ሰው ወይ መኪና ገጭቶት ነው ወይ ደግሞ በመኪና አደጋ ነው ወይ ደግሞ አንድ ነገር ነው አናውቅም። ኤሌክትሪክ ይዞት ራሱ ይሆናል ነዝሮት ይሆናል። ቅድም ላይ ከወሰድነው እኮ ሰውዬ ኤሌክትሪክ ነዝሮት ነው እንጂ ምንም የሚተርፈው በሐኪም ሳይሆን በፈጣሪ እጅ ነው፣ በአላህ ማለት ነው። እና እያልኩ ያለሁት ረጋ ብዬ መሄድ የለብኝም። ማፍጠን አለብኝ። ስራ ነው። ብሬ ደግሞ ቆይ አሳያቸዋለሁ ማለት ስራ ነው ዛሬ የሚሰራው። እና ደግሞ የሆነ ዩቲዩበር አለ አውቀዋለሁ። በቃ እሱን እከታተለዋለሁ። የሆነ ሀሩን የሚባል ልጅ ነው። ኢስላም ነው አውቀዋለሁ። ኢስላም ነው ሀሩን ዩቲዩበር ነው አውቀዋለሁ። እንትን ይሰራል ጌም ምናምን የተጫወተ የሆረር ጌም ራሱ ጫካ ላይ ራሱ እንትን እያለ ነበር። አይ ቲንክ ጫካ ላይ ጫካ ላይ የሆነ ጥበቃ ነገር እየሰራ 2 ጊዜ ነው ወይ እነዛም ቤተሰቦች ጠፍተው አያቸውና ከዛ ፎቶ አንስቶት ዞር አሉ። አሯሯጡት በፍጥነት ደረሱበት። አልጋ ስር ኮምፒውተር አልጋ ስር ምናምን ተደበቀች። ዛቅ ፈልጎ ወጣ። ከደረስን በኋላ እንገናኛለን። እና እሱ አንተ ይህንን ቪዲዮ ካየህልኝ እኔ በቀጣይ ቪዲዮ ላንተ ምርጥ ሆነች እገዛልሃለሁ። ሌላ ፕሌይስቴሽን እገዛልሃለሁ። ፕሌይስቴሽን 4 እገዛልሃለሁ። ፕሌይስቴሽን 4 እገዛልሃለሁ። ኤሌክትሪክ ነዝሮታል። ሳንተ ደግሞ እሺ 5 ጀለሴ ሲዋጥ እያለ ነው። ጀለሳችን እያሳየን ነው።
እዚህ እንሂድ። እዚህ ኬጅን ማርሽ ቀይር በራሱ አውቶማቲክ ሊቀይር ይችላል። እኔ እኮ አይደለሁም የምቀይረው ማርሹ እንድቀይሩ ማድረግ ትችላለህ። አውቶማቲክ በራሱ ወይ ደግሞ አውቶማቲክ በራሱ ማርሽ ዲና አር ወይ ደግሞ ዝም ብሎ ፍሬን ስጨብጥ ወደም ጭብጥ ጣርተህ ከዛ እንትን ስትለው ከእንደገና አሁንም ስጨብጠው አር ያስገባልሃል። ሚዳስስ ደግሞ እንዲህ ያስገባልሃል። ቀጥታ ትሄዳለህ ማለት ነው። ከዛ ማርሽ በራሱ ይቀይራል። አሁን ፍሬን ለማያዝ ከፈለኩ እያፈጠንኩ ብሄድ ወይ ደግሞ በቃ ቀስ እያልኩ በኖርማል እንደነሱ ብሄድ ኖርማል ነው። ከይኔ ሳልጋጭ እስካሁን ድረስ ደርሼ አይ ቲንክ ብዙም ችግር የለም። አሁን እዛ እንትን እስከምንደርስ ብቻ ነው የምጠብቀው። ሕክምና ብቻ እስከምንደርስ ብቻ ነው የምጠብቀው ነው። ሌላው ምንም አልታገስላቸውም። ሕክምና ብቻ እስከምደርስ ብቻ ነው የምጠብቀው። ከዛ በኋላ ማንንም ሰው አልሰማም። ይሄ ዳቦ እዛው ጋር ነው። እናትና እኮ እዚህ ሰው ይዤ ነው እናትህንና እና ዝም ብለህ የለ 59 ሰው ገላ በቃ እና በቀጣይ ቪዲዮ ከፈለጋችሁ ፍሪ ፋየር ከፈለጋችሁ ፐብጂም እሰራላችኋለሁ። ኮሜንት ላይ እናንተ ብቻ የምትፈልጉትን ጌም ጻፉልኝ። በፒኤስ ነው እገባላችኋለሁ። ኤፍሲ ወይ ደግሞ ኤክስትራክት አርታችሁ እንዴት እንደምትጫወቱ ማሳያችኋለሁ። እኔ ምንም ጉዳይ የለብኝም። ጉዳይ ላይክ እና ሰብስክራይብ እያደረጋችሁላችሁ ላይክ እና ሰብስክራይቧን ላጥ እያደረጋችሁልኝ እኔ እንትን ባይኖረኝም ስቴሽን ባይኖረኝም ለእናንተ ስልክን ሂጄ ገና ከቤት ወጥቼ እንትን እሰራላችኋለሁ። ሎግ እሰራላችኋለሁ። እሺ ሎግ መስራት የማይቀረው ቭሎግ እሰራላችኋለሁ። እሺ እንዳፍ አረ ሰውዬ የመሞት እድሉ ትንሽ ነው። በቃ የመስራት እድሉ 0%። የመሞት እድሉ በቃ እቺ ናት። ናት ትሞት። በር ላይ ተቀርቀራለሁ። በር ላይ ተቀርቀሪ በቃ ሰውዬ አደረስኩት። አረ ሰውዬው ገና ማለረጭ ሲያስጠላ። እከፍትልሻለሁ አሁን በቃ እሺ ጋይስ ይሄን መስል ነበር ቪዲዮአችን። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው። በጣም ማዘር እሺ ባይ